ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን በብርቱካን ጉዳይ የውጭ ማህበረሰብ ምን ማድረግ እንዳለበት ፋኖ እስክንድር ነጋ ምክር ሐሳቡን ሰጠ። ጨፍጫፊው አብይ አህመድን እንደምንበላው አያጠራጥርም ሲል አርበኛ መከታው ማሞ አስታወቀ። እንደ አርበኛው ገለጻ አህያ የጅብ መሆኗ አይቀሬ ነው። ለቀለም ገንዘብ ያላዋጣ ነዋሪ ቤቱን ይነጠቃል ተባለ። ወደ ዝርዝሩ አልፈናል። እንግዲህ ብትውልም ብታድርም አህያ የጅብ ናት ይባላል አይደል? አልገባችሁም እንዴ? እና አብይ ታዲያ ምን እያሉ ነው? በብርቱካን ጉዳይ የውጭ ማህበረሰብ ምን ማድረግ እንዳለበት ፋኖ እስክንድር ነጋ ምክር ሐሳቡን ሰጥቷል። ብርቱካን ተመስገን የተናገረችው እውነት የመንግስት አካላት ለመሸፋፈን ብዙ ጥረት እያደረጉ ነው። ስለዚህ የዓለም አቀፍ ማህበረሰብ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች ሚና ወሳኝ ነው ብሏል። የዓለም አቀፍ ለጋሽ ሀገራት መንግስታት ሚና መኖር አለበት። የተባበሩት መንግስታት፣ አፍሪካ ዩኒየን በዚህ ጉዳይ ጣልቃ መግባት አለባቸው። በውጭ የሚኖሩ ኢትዮጵያውያን የዓለም አቀፍ ማህበረሰቡን በር ማንኳኳት አለባቸው። የሰብአዊ መብት ተቋማትም ድምጻቸውን ማሰማት ይኖርባቸዋል ብለዋል። ውጭ ያሉ ወገኖቻችን ኢትዮጵያውያን ልዩ ኃላፊነት አለባቸው። የዓለም አቀፍ ማህበረሰብንም በር የምናንኳኳበት ጊዜ አሁን ነው ብለዋል። ብዙ መንግስት መር የፈጠራ ወሬዎች ይኖራሉ። የልጅቷን ብርቱካን ተመስገንን ማንነት ማንቋሸሽ፣ የሚዲያውን ኢቢሲ ታማኝነት ጥያቄ ውስጥ ማስገባት፣ ልጅቷንም አምጥተው ሌላ ነገር እንድትናገር ሊያደርጓት ይችላሉ። በዚህ እንዳንሳሳት ሲል የጥንቃቄ መልእክቱን አስተላልፈዋል። የተነሳንበት ዓላማ ያነሳነው ትግል ፍትሃዊ ስለመሆኑ ከብርቱካን ተመስገን በላይ ማስረጃ የለም ብሏል። ያነሳነው ትግል ፍትሃዊ ስለሆነ በድል እንደሚጠናቀቅም ምንም ጥርጥር የለውም ብለዋል። ደረሰባት እንግልት በድርጅቱም በራሴም ስም በጣም እንድትጽናና ፈጣሪ ከጎኗ እንዲሆን መመኘት እንፈልጋለን። ፍትህ ታገኛለሽ። ይህንም መቼም እንዳትጠራጠሪ። አንቺ ብቻ ሳትሆኚ ከአንቺ ጋር ዋጋ የከፈሉት እንደዚሁ ፍትህ መጨረሻ ላይ ማግኘታቸው አይቀርም። እስከዚያም ድረስ ፈጣሪ ከአንቺ ጋር ይሁን። ጨፍጫፊውን አብይ አህመድን እንደምንበላው አያጠራጥርም ሲል አርበኛ መከታው ማሞ አስታወቀ። እንደ አርበኛው ገለጻ አህያ የጅብ መሆኗ አይቀሬ ነው። ሰሞኑን ይህ ፋሽስታዊ ስርዓት ጸረ አማራ የሆነው አብይ አህመድ ሲሳለቅብን ሲስቁብን አይታችሁታል፣ ተመልክታችሁታል። አልሰማችሁም? ሰምታችኋል አይደል? አባቶቻችን ሲተርቱ ወይም ሲያቅራሩ አንበሳው መኝታ ጅቡ ተኝቶበት ሲባንን አደረ በልሙ እየመጣበት ይላሉ። ታዲያ እነኚህ አህዮች በፓርላማ ተሰብስበው ጅቡ መጣብን ሊበላን ነው እያሉ ሲጮሁ ሰምታችኋል አይደል? ሰምታችኋል? አዎ። እንግዲህ ብትውልም ብታድርም አህያ የጅብ ናት ይባላል አይደል? አልገባችሁም እንዴ? እና አብይ ታዲያ ምን እያሉ ነው? ሌሊቱንም ቀኑንም የሚያሰላስሉት የፋኖን እንቅስቃሴ የፋኖን ጀብድ በማየት የሚይዙት የሚጨብጡት በማጣት በግራም በቀኝም ስንመለከት ይሄ ነገር ጅብ ይመስለናል ይላሉ። እነሱ ምን ስለሆኑ ነው? አህያ ስለሆኑ ነው አይደል የሚፈራው? ሌላ እኮ ምንም ነገር አይደለም። ታዲያ ነገ ደግሞ በምናደርገው ድል በምናመጣው ጀብድ የነብርና የአንበሳ ቆዳ ለብሰን ሲያዩን
አይደለም ፓርላማ ለመሰብሰብ ኬንያን አልፈው ማዳጋስካር እንደሚፈረጥጡ ጥርጥር የለንም። የአዲስ አበባ ነዋሪና አርሶ አደር በሰው በላው ቡድን እየተዘረፈ ነው ተባለ። ሀገሪቱን አስተዳድራለሁ ብሎ ቤተ መንግስቱን በተቆጣጠረው ሰው በላው ቡድን የአዲስ አበባ ከተማ ህዝብና አርሶ አደር ያፈሩትን ሀብትና ንብረት አይን ባወጣ መልኩ እያጭበረበረ በመዝረፍ ላይ መሆኑን የ1888 ሬዲዮ ምንጮች አረጋግጠዋል። ለዚህ ማሳያው ደግሞ ይላሉ በአዲስ አበባ ከተማ ቤላ አካባቢ የግል ቤት ባለይዞታና በለሚ ኩራ ክፍለ ከተማ የሚገኙ አርሶ አደር መሆናቸውንም በማንሳት በቤላ አካባቢ ለረጅም ዓመታት ነዋሪ የነበሩ የመሬት ባለይዞታዎች በወንዝ ዳርና በመልሶ ማልማት ሽፋን ቤታቸው መፍረሱን ምንጮች ያስታውሳሉ። በፈረሰው የግል ቤታቸው ምትክ ተለዋጭ መሬትና የቤት መስሪያ ገንዘብ ይሰጣቸዋል ቢባሉም ያ ሳይሆን ቀርቶ ለዕቃ ማጓጓዣና ለሁለት ወር የቤት ኪራይ የሚሆን ገንዘብ ብቻ እንደተሰጣቸው ምንጮች አስታውቀዋል። ምትክ የቤት መስሪያ ቦታ ለሚኩራ ክፍለ ከተማ ተሰጥቷቸዋል ተብለው ወደዚያ ቢያቀኑም የለሚኩራ አካባቢ አርሶ አደሮች ግን ለኛም ካሳ አልተከፈለንም በሚል እንደከለከሏቸው ተናግረዋል። ቤታቸውን ተዘርፈው ወደ አካባቢው የሄዱ እነዚሁ አዲስ አበባ ነባር ነዋሪዎች ባሉበት ቦታ አጥር ማጠርም ሆነ ምንም ማድረግ እንደማይችሉ እነሱ ደግሞ ዝናብ ስለጣለ እርሻችንን እናርሳለን ብለው እንደከለከሏቸው በግልጽ አስቀምጠዋል። ምንጮች ለለሚኩራ ክፍለ ከተማ አቤት ቢሉም ጠብቁ ከማለት ውጪ መፍትሄ ያላገኙ ነዋሪዎች ሰቆቃ በስቷል ይላሉ። ይህንን ሁሉ ግፍ ዝርፊያ በትዕዛዝ እያስፈጸመ ያለው ግለሰብ በቅርቡ በፓርላማ ቀርቦ ለሁሉም ባለይዞታዎች ተገቢውን ካሳ ከፍለናል በሚል ትልቁን ውሸት መቀላመዱንም ምንጮች አስታውሰዋል። ለቀለም ገንዘብ ያላዋጣ ነዋሪ ቤቱ ይነጠቃል ተባለ። በአዲስ አበባ ከተማ የጀሞ ቁጥር 1 ኮንዶሚኒየም ነዋሪ ለህንጻ ቀለም ማስቀቢያ ብር ካላዋጡ የውሃና የመብራት አገልግሎት እንደሚቋረጥባቸውና በቀጣይም ቤቱን እንደሚነጠቁ ማስጠንቀቂያ እንደተሰጣቸው የ1888 ሬዲዮ ምንጮች ገልጸዋል። ነዋሪውን ስብሰባ ጠርቶ የነበረው የሰው በላው ቡድን ከላይ የወረደ ትዕዛዝ ነው በሚል እያንዳንዱ ነዋሪ ለቀለም ማስቀቢያ 15000 ብር ማዋጣት አለበት የሚል መመሪያ ማውረዱን ይናገራሉ። አንድ አባወራ 15000 ብር መክፈል አለበት ብሎ ደምድሞ የመጣው ይሄው የሰው በላው ቡድን አከፋፈሉ 2 ጊዜ በሚል ማሳወቁንም ይናገራሉ። በሁለት ጊዜ ተከፍሎ ያልቃል የተባለው ክፍያ ግን እስከ ሚያዝያ ተጠናቆ መከፈል እንዳለበት ጥብቅ መመሪያ ካገዛዙ ወርዷል። ይህንን ማድረግ ካልተቻለና ክፍያውን 5 ቀን ባለፈው ቁጥር 2000 ብር ቅጣት እየጨመረ እንደሚመጣም በግልጽ እንደተነገራቸው ምንጮች አመልክተዋል። 1888 ሬዲዮ ከተማው ሁሉ ግራጫ በግራጫ ሊደረግ መሆኑን አስቀድመው መረጃውን በማውጣት ማጋለጡን ያስታወሱት ምንጮች አሁንም ይሄው ግራጫ ቀቡ የሚለው መከራ ህዝቡን እያመሰው ነው ብለዋል። አሁን ባለው ሁኔታ ህዝቡ እንኳን 15000 ብር ለቀለም የሚያዋጣው አይደለም አንድ ዳቦ ገዝቶ የመብላት አቅም እንደሌለው እየታወቀ የወረደውን መመሪያ ዝም ብሎ ከመስማት ውጪ ምንም ሳይል ህዝቡ ወደ ቤቱ ተመልሷል ተብሏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። ይህ 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምጽ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።